ገበሬዎች በምን ያህል መጠን እየተናጡ እንደሆነ አይታችኋል። ምክንያቱስ ምን እንደሆነ ሰምታችኋል። የአውሮፓ መንግስት ለአውሮፓ ገበሬዎች የሚያደርገውን ድጋፍ በብዙ መጠን ቀንሷል። እንዲሁም ደግሞ ግብርናን ወይም ደግሞ ዴሪ ፋርምንም ሆነ በተለያየ ሁኔታ ውስጥ የግሪን ጋዝ ኢሚሽን ሊያመጡ የሚችሉ ብሎ ያስቀመጣቸውን የግብርና ስራዎች መደገፉን አቁሟል እና ከዚህ ጋር ተያይዞ በጣም ብዙ አይነት ሰልፎች፣ ብዙ አይነት ዲሞንስትሬሽኖች ሲካሄዱ አይታችሁ ሊሆን ይችላል። ከዚህ ጋር ተያይዞ ዛሬ ፋርሜ ላይ የተከሰተ አንድ ነገር ነው የምነግራችሁ። ያገኘሁትን እድል ለእናንተ ላስተዋውቃችሁ ብዬ ነው። አንድ አፕዴት ማለት ነው። ሶ ከግሪን ጋዝ ኢሚሽን ጋር ተያይዞ ሚቴን ጋዝ አንድ ራሱን የቻለ የግሪን ጋዝ ኢሚሽን እንደሆነ ታውቃላችሁ። እኛ ፋርም ላይ ሚቴን ጋዝን ወደ ኢነርጂ የመቀየር ስራ እንደምንሰራም ከዚህ በፊት ነግሬያችኋለሁ። ከዚህ ጋር ተያይዞ ከብቶች ከበታቸው ጋር ከሚያወጡት ሚቴን ጋዝ ባልተናነሰ ከከብቶች ግሳት የሚወጣ የሚቴን ጋዝ አለ። ያ ማለት ከብቶቹ ከበታቸው ጋር ከሚለቁት በተጨማሪ ሲያገሱም የሚቴን ጋዝ ልቀት ይኖራቸዋል ማለት ነው። ሶ ያን የሚቴን ጋዝ ልቀት መጠናቸውን የሚለካ አንድ ማሽን ከዚህ ጋር በተያያዘ ኤልሪ ከኢትዮጵያ እንስሳት ሀብት ልማት ኢንስቲትዩት ጋር በመሆን አንድ ጥናት ማስጀመራቸውን በዚሁ ልገልጽላችሁ ነው ለእናንተ። ይሄ ጥናት ምንም በተመለከተ ነው ብላችሁ ካላችሁኝ ከከብቶች ግሳት የሚወጣውን የሚቴን ጋዝ በመለካት የከብቶቹን የፕሮዳክሽን መጠን በመለካት የሚለቁት የግሳት መጠንና የሚያመጡት ፕሮዳክሽን የተመጣጠነ ነው ወይ፣ የተመጣጠነ የማይሆን ከሆነ ጄኔቲክስ ላይ በመስራት የተሻለ ፕሮዳክሽን ያላቸው ከብቶች ኦልሞስት አብዛኛውን ጊዜ ዳይሬክትሊ ፕሮዳክሽናቸው ከሚለቁት የሚቴን መጠን ጋር ሪሌትድ የሆነ ስለሆነ የተያያዘ ስለሆነ ምን ያህል ሚቴን ለቀቁ እንዲሁም ደግሞ ምን ያህል የወተት መጠን አመጡ የሚለውን ነገር ለመለካት ያንን የሚለካ ማሽን ሲሎክ ከተሰኘ ከአሜሪካን ካምፓኒ እዚሁ ፋርማችን ድረስ አምጥተው የአንድ ዓመት ጥናት አስጀምረናል እኛ ፋርም ላይ ማለት ነው። ሶ ይሄ የመለኪያ ማሽን ከብቶቹ በሚመገቡበት ሰዓት ከትንፋሻቸው የሚወጣውን የሚቴን መጠን በመለካት በቀጥታ ወደ ጥናቱን የሚያደርጉ ሰዎች ዳታ የሚልክ ይሆናል ማለት ነው። እያንዳንዱ ከብቶች የሚኖራቸውን የፕሮዳክሽን መጠንና የሚለቁትን የሚቴን ጋዝ መጠን በመለካት የተሻሉ የምንላቸውን ኤፊሽንት የሆኑትን አካባቢያችንን የማይጎዱትንና በተለየ ሁኔታ ከፍተኛ ምርት ኖሯቸው አነስተኛ የሆነ የሚቴን ጋዝ ልቀት ያላቸውን ከብቶች በብዛት ለመያዝ የኛን ፋርም ይጠቅማል ማለት ነው። ጥናት ለዚህ ስለተመረጠን የኢትዮጵያ እንስሳት ሀብት ልማት ኢንስቲትዩትን እንዲሁም ደግሞ ኤልሪን እጅግ አድርገን እናመሰግናለን። ቴንክ ዩ።